ዛሬ እስኪ ውድድር ላይ እንግባ። ባለ 2 መኝታ አፓርትመንት ከተማ መሀል ያለና 500 ካሬ ላይ ያረፈ ቪላ ቤት ከከተማ ውጭ የትኛው ጥቅሙ ይበልጣል? እስኪ አንድ በአንድ እንያቸው። ይህ ምን ማለት ነው? 500 ካሬ ላይ ያረፈ ከከተማ ውጭ ቪላ ቤት ቢከራይ 50 ሺህ ብር ነው። ከተማ መሀል ያለ ግን ባለ 2 መኝታ አፓርትመንት እስከ 150 ሺህ ብር ድረስ ይከራያል። አንደኛ ልዩነቱ ይሄ ነው። ሪተርን ኦፍ ኢንቨስትመንት ይባላል። ሪተርን ኦፍ ኢንቨስትመንቱን በጊዜ አይመልስም። ሪተርን ኦፍ ኢንቨስትመንቱ ከ10 እስከ 20 ዓመት ይፈጅበታል። ከተማ ላይ ያለ ባለ 2 መኝታ አፓርትመንት ግን ከ4 እስከ 5 ዓመት ውስጥ ሙሉ በሙሉ ሪተርን ኦፍ ኢንቨስትመንቱ ይመልሳል። ከዚህም በላይ ልሸጡት ቢሉት በእጥፍ 3-4 እጥፍ አትርፎ ይሸጡታል። ከከተማ ውጭ ያለ ቪላ ቤት ግን ልሽጡት ቢሉ እንኳን ከ2 እስከ 3 እጥፍ ቀርቶ ግማሽ እጥፍ እንኳን አትርፎ መሸጥ አይችሉም። ስለዚህ ከተማ ላይ ወይም መሀል ከተማ ላይ ባለ 2 መኝታ አፓርትመንት ቤት ቢገዙ በእጥፍ ያተርፋሉ።